ከድህነት ወደ ዓለም አስፈሪ ሀብት። አንድ ሰው በህይወቱ ውስጥ ምን ያክል ርቀት ሊሄድ ይችላል? ከመደበኛ ድህነት እስከ ቢሊዮን ዶላር ኢምፓየር፣ ከተራ ልጅነት እስከ ዓለም እጅግ አስፈሪ ወንጀለኛ። ይህ የፓብሎ ኤስኮባር ታሪክ ነው። ፓብሎ ኤስኮባር በ1949 በኮሎምቢያ ሪዮ ኔግሮ ተወለደ። ቤተሰቡ በድህነት ውስጥ ይኖሩ ነበር። በመድሊን አቅራቢያ በቀላል ህይወት ያደገ ልጅ ነበር። ነገር ግን አንድ ነገር በውስጡ ቀድሞ ተቀምጦ ነበር፣ ስልጣን የማግኘት ፍላጎት። በልጅነቱ ያደረገው የመጀመሪያ ወንጀል ትልቅ አልነበረም። መቃብር ድንጋይ ይሰርቅ ነበር። የሐሰት ሎተሪ ትኬቶችን ይሸጥ ነበር። መኪናዎችን በኮንትሮባንድ ያስገባ ነበር። ማንም በዚያ ጊዜ እሱ አንድ ቀን ዓለምን የሚያንቀጠቅጥ ሰው እንደሚሆን አያስብም ነበር። 1970ዎቹ ሲጀምር ግን አንድ አዲስ እድል ተከፈተ። የኮኬን ገበያ በፍጥነት እያደገ ነበር። ኤስኮባር ይህን እድል ከሌሎቹ በፊት ተጠቀመበት። ከቀላል ወንጀል ወደ ዓለም የእጽ ንግድ ስርዓት ገባ። በግል አውሮፕላኖች በመጠቀም ኮኬንን ወደ አሜሪካ ያጓጉዝ ነበር። በጥቂት ዓመታት ውስጥ የአሜሪካ ገበያን እስከ 80% ድረስ ተቆጣጠረ። ይህ ብቻ አልነበረም፣ ገንዘቡ እንደ ውሃ መፍሰስ ጀመረ። በየሳምንቱ 420 ሚሊዮን ዶላር ያስገባ ነበር። ገንዘቡ እጅግ በመብዛቱ ምክንያት ለማስቀመጥ ይቸገር ነበር። በየወሩ ብቻ 2500 ዶላር ለገንዘብ ማሰሪያ ላስቲክ ያወጣ ነበር። እንዲሁም አይጦችና ገንዘብ የሚከማችበት የመሬት እርጥበት በየዓመቱ 10% ያህል ገንዘቡ ያጠፉበት ነበር። በዚህ ጊዜ ኤስኮባር ወንጀለኛ ብቻ አልነበረም፣ ኃያል ሰው ሆነ። በ1982 ዓመተ ምህረት ወደ ፖለቲካው ገባ። የኮሎምቢያ የተወካዮች ምክር ቤት ተለዋጭ አባል ሆኖ ተመረጠ። ነገር ግን ይህ ህይወቱ ረጅም ጊዜ አልቆየም። የወንጀል ስራው ሲገለጥ ፖለቲካው ተሰበረ። በዚህ ጊዜ አንድ መርህ ተወለደ፣ ፕላታ ኦ ፕሎሞ፣ ብር ወይም እርሳስ። ማለትም ጉቦ ትቀበላለህ ወይም ትገደላለህ። ይህ መርህ ኮሎምቢያን ወደ ከፍተኛ የጭካኔ ዘመን አስገባ። ፖሊሶች፣ ዳኞች፣ ጋዜጠኞች በሺዎች ተገደሉ። ዓለም የማይረሳው አንድ ነገር ተጀመረ፣ የኤስኮባር የፍርሃት ኢምፓየር። ፓብሎ ኤስኮባር የኮኬን ንጉሥ ሆነ። የፍርሃት ኢምፓየርና የስልጣን ውድቀት። አንድ ሰው ከወንጀል ብቻ በላይ ሲሄድ ሙሉ ሀገርን ሊያንቀጠቅጥ ይችላል። ፓብሎ ኤስኮባር እዚያ ደርሶ ነበር። ከ1980ዎቹ መጨረሻ ጀምሮ ኤስኮባር ከእጽ ንግድ በላይ ሆኖ የፍርሃት ስርዓትን ፈጠረ። ፕላታ ኦ ፕሎሞ የሚለው መርህ አሁን በተግባር ውስጥ ገባ። ጉቦ ትቀበላለህ ወይም ትሞታለህ። ፖሊሶች ወደ ሥራ መሄድ ይፈሩ ነበር። ዳኞች ፍርድ መስጠት ይፈሩ ነበር። ጋዜጠኞች እውነትን መጻፍ ይፈሩ ነበር። ኮሎምቢያ በፍርሃት ተያዘች። በ1984 አንድ ከባድ ጥፋት ተፈጸመ። የፍትህ ሚኒስቴር ሮድሪጎ ላራ ቦኒላ ተገደሉ። ይህ ግድያ ዓለምን አንቀጠቀጠ። ኤስኮባር ከአሁን በኋላ ተራ ወንጀለኛ አይደለም ተብሎ ታወቀ። እሱ የመንግስት ጠላት ሆነ። ነገር ግን ኤስኮባር አሁንም እንደ ንጉሥ ይኖር ነበር። በመድሊን ውስጥ ሙሉ ሰፈሮችን ይቆጣጠር ነበር። ፖሊሶች የሚያደርጉትን ያውቅ ነበር። ፖለቲከኞች በገንዘቡ ይታገዙ ነበር። 1989 ዓመተ ምህረት ላይ የሱ ኃይል ወደ ከፍታ ጫፍ ደረሰ። አንድ የኮሎምቢያ የአየር መንገድ አውሮፕላን በቦምብ ፈነዳ። በውስጡ ከ100 በላይ ሰዎች ሞቱ። ዓለም ተናወጠች። ኤስኮባር አሁን የዓለም አደገኛ ሰው ሆኖ ተጠራ። በዚህ ጊዜ መንግስትና አሜሪካ በጋራ ሊያስቆሙት ጀመሩ። ግን እሱ ፍርሃት አልነበረበትም። እስር ቤት እንኳን ለሱ ተራ ቦታ ነበር። 1991 ላይ ኤስኮባር ራሱን ለመንግስት አሳልፎ ሰጠ። ግን ቅድመ ሁኔታ ነበረው፣ ወደ አሜሪካ እንዳይላክ። መንግስትም በዚህ ተስማማ። የተደበቀው ንጉሥ፣ የማይታመነው ሀብቱና የውድቀቱ መጀመሪያ። አንድ ንጉሥ ከዙፋኑ ሲወድቅ እንደ ተራ ሰው መሆኑ አይቀርም። ፓብሎ ኤስኮባር እንደዚያ ወደ መሆን እየደረሰ ነበር። ከ1991 ጀምሮ ኤስኮባር በመንግስት የተፈቀደ የቅንጦት እስር ቤት ላይ ላ ካቴድራል ውስጥ ነበር።
ነገር ግን ይህ እስር ቤት ተራ እስር ቤት አልነበረም። እሱ እንደ ንጉሥ በውስጡ ይኖር ነበር። እግር ኳስ ሜዳ፣ ጃኩዚ፣ ባር፣ የምሽት ክለብ በእስር ቤት ውስጥ ነበር። ከውስጡ ሆኖ የኮኬን ኢምፓየሩን ይመራ ነበር። ግድያዎችንም እንኳን ከዚህ እስር ቤት ውስጥ ይታዘዙ ነበር። ነገር ግን ይህ ኃይል ለመንግስት እጅግ አደገኛ ሆነ። እንዲሁም በህዝብ ውስጥ እምነት መጥፋት ጀመረ። መንግስት ኢስኮባርን ሙሉ ለሙሉ ለመቆጣጠር ሞከረ። 1992 አንድ ቀን ግን ኢስኮባር የማይታመን ውሳኔ ወሰነ። ከእስር ቤቱ አመለጠ። እሱ አሁን በኮሎምቢያ ውስጥ እንደ መንፈስ መኖር ጀመረ። ማንም በትክክል የት እንዳለ አያውቅም። ነገር ግን አንድ ነገር አልተለወጠም። እሱ ገንዘብ አለው፣ ኃይል አለው፣ ግን ሰላም የለውም። በሽሽት ላይ ስላለ ኢስኮባር በተራሮች፣ በድንበር አካባቢዎች እና በደሃ ሰፈሮች ውስጥ ተደብቆ ይኖር ነበር። ከሚያስገርሙ ታሪኮቹ መካከል ኢስኮባርና ቤተሰቡ ሰርች ብሎክ ከተባለው ልዩ የፖሊስ ግብረ ኃይል እየሸሹ በነበረበት ወቅት በመድሊን ከተማ ዳርቻ በሚገኙ ቅዝቃዜ በበዛበት በሚስጥራዊ የተራራ መደበቂያዎች ውስጥ ተደብቀው በነበረ ጊዜ ቤቱ ምንም አይነት ማሞቂያ ወይም ለማገዶ የሚሆን እንጨት አልነበረውም። በሌሊት ትንሿ ልጁ ማኑኤላ በብርድ መርገፍገፍ የጀመረች ሲሆን ይህን ያየው ኢስኮባር ልጁን ለማሞቅና ለቤተሰቡ ምግብ ለማብሰል በእጁ ላይ ከነበረው ከፍተኛ ገንዘብ ወደ 2 ሚሊዮን የሚቆጠሩ የዶላር ጥቅሎችን ምድጃ ውስጥ ጨመረ። በዚህ ጊዜ የመንግስት ፍለጋ ቡድን በጣም ተጠናክሮ ነበር። አሜሪካና ኮሎምቢያ በጋራ ስልክ መከታተያ ቴክኖሎጂ ስራ ላይ መዋል ጀመሩ። በዚህ መሃል ኢስኮባር አንድ ትልቅ ስህተት ሰራ። ከልጁ ጁዋን ፓብሎ ጋር በስልክ ረጅም ሰዓት ውይይት አደረገ። ይህ ውይይት ትልቅ ጥቆማ የሰጠ ነበር። የስለላ ቡድኑ ድምፁን ተከታትሎ ቦታውን አገኘ። አሁን ጨዋታው አበቃ። ኢስኮባር ለመሸሽ እየሞከረ በቤቱ ጣራ ላይ ወጣ። ጠባቂው ኤሊሞን ከጎኑ ነበር። በጣሪያው ላይ ከፍተኛ ተኩስ ተከፈተ። ሁሉም በሰከንዶች ውስጥ ተቀየረ። ኢስኮባር ተመታ፣ በእግሩ፣ በደረቱ እና በቀኝ ጆሮ። እሱ በዚያ ቀን ሞተ። ነገር ግን አንድ ጥያቄ እስከዛሬ አልተመለሰም። የመጨረሻውን ጥይት ማን ተኮሰ? ፖሊስ፣ ተቀናቃኞች ወይስ ራሱ? ኢስኮባር በ1993 ሞተ። ፓብሎ ኢስኮባር የኮኬን ንጉስ። አንድ ንጉስ ሲወድቅ እሱ ብቻ አይወድቅም፣ ሙሉ ኢምፓየሩም ይናወጣል። ፓብሎ ኢስኮባር በ1993 ሲሞት ይህ በትክክል የተፈጠረ ነገር ነበር። ኢስኮባር ከሞተ በኋላ መድሊን ካርቴል በሳምንታት ውስጥ ፈረሰ። የፍርሃት ኢምፓየሩ በአንድ ሰው ሞት ተበተነ። ነገር ግን ታሪኩ እዚህ ጋር አያበቃም። የእሱ ሞት ሌሎች ኃይሎችን እንዲነሱ መንገድ ከፈተ። በኮሎምቢያ አዲስ የእጽ ቡድኖች ተፈጠሩ። እንዲሁም አንድ አስገራሚ ነገር ነበር። የኢስኮባር ሀብት ሙሉ ለሙሉ አልጠፋም። ብዙ ገንዘብ ተወረሰ፣ ብዙ ተሰረቀ። አንዳንዶቹ ግን እስከ ዛሬ ድረስ የት እንደገቡ አይታወቅም። በመድሊን ግን የሱ ስም አሁንም ይነሳል። አንዳንዶች እንደ ወንጀለኛ ያስታውሱታል፣ ሌሎች ግን እንደ ጀግና ይመለከቱታል። ምክንያቱም ለደሃ ሰፈሮች ቤቶችን ገንብቶ ነበር፣ የስፖርት ሜዳዎችንም ሰርቶ ነበር፣ ሰዎችን ከድህነት ደረጃ አውጥቶ ነበር። ነገር ግን ዋና እውነት አንድ ነው። ያ ሁሉ በጭካኔ የተደረገ ነበር። ሺዎች ሞተዋል፣ ቤተሰቦች ተበታትነዋል፣ አገር ተናውጣለች። ኢስኮባር ከሞተ ከ32 ዓመት በኋላ እንኳን ዓለም እሱን አልረሳም። እሱ አንድ ነገር አሳየ። እጅግ ብዙ ገንዘብ ሊገዛ የሚችለው ስልጣን አለ፣ ግን ሰላምን አይገዛም።